ቆይ ታዴ እነሱ አይደሉም። ትሰማኛለህ? ሁላችሁም ይህንን ፎቶ በስልካችሁ አንስታችሁ እንድትፈልጓቸው ፈልጋለሁ። ምንም አይነት ስህተት አልፈልግም። ምንም አይነት ያገኛችሁት ነገር አለ? ለማረጋገጥ ሰዎች ልክ ያሉ። ጥሩ፣ እነኝን ወደዛ ጣሏቸው። ስለ ወጪውም ሆነ ስለምንም ነገር እንዳታስብ። አዲስ ነገር ካለ አሳውቁ። ምን እያሰብክ ነው? አንቺ እንዴት እንደምታምሪ መናገር ካልፈለክ ቶ እሺ፣ እነግርሻለሁ ቀሰምዬ። ሰላም ጤና ይስጥልኝ። እንደምን ቆያችሁ አድማጭ ተመልካቾቻችን፣ ሁላችሁንም ሰላም ብያችኋለሁ። ዛሬም እንግዲህ ያው በአዲስ ቪዲዮ ተመልሻለሁ። እንግዲህ በዛሬው ክፍል ላይ የልጅስ የተሰኘው ድራማ ክፍል 6ን እንግዲህ ወደ እናንተ በጥራት የማደርስ ነው የሚሆነው። እንግዲህ ብዙዎቻችሁ በኮሜንት ስር እንዲሁም በኢንስታግራም፣ በቲክቶክ፣ በፌስቡክ እንግዲህ እየጠየቃችሁን ትገኛላችሁ። እንግዲህ እኛም የእናንተን ሀሳብ በመቀበል ማለት ነው ወደ እናንተ ድራማውን እንግዲህ የምናጋራ ነው የሚሆነው። እንግዲህ ያው ልጅስ የትኛውን ክፍል ወይንም የትኛውን ትዕይንት እያስታውሳሉ ለማለት እወዳለሁ። ምክንያቱም ለመጀመሪያ ጊዜ ልጅስ የተጀመረው የዛሬ 2 ወር አካባቢ ነው። እንግዲህ የዛኔ በቃና ቲቪ ላይ እንግዲህ ስናየው በጣም ልብ አንጠልጣይ፣ በካሜራ ጥራት ሊሆን ይችላል፣ በሳውንድ ኳሊቲ ሊሆን ይችላል፣ እጅጉን በጣም በተከሸነ መልኩ ነው ለህዝብ እንግዲህ እየቀረበው። እንግዲህ ልጅስ ድራማን በጣም ደንገጥ ማለት ይቻላል። በጣም የሚገርም ድራማ ነው። እንግዲህ ይሄንን ድራማ ደግሞ ወደ እናንተ እንዳጋራናችሁ ከዚህ ቀደም ይታወሳል። እንግዲህ ይህ ተከታታይ ድራማ ከክፍል 5 በኋላ ያለው ቀጣይ ክፍል ያው በካናል ፕላስ ነው የሚታየው። እንግዲህ ብዙዎቻችሁ በካናል ፕላስ ለምንድን ነው የሚታየው ዩቲዩብ ላይ ለምን እንደ ወትሮ አይታይም እያላችሁ ጠይቃችሁን ነበር። እንግዲህ ይሄ የሆነበት ምክንያት ምንድነው? የፊልሙ ወይ ደግሞ የፊልሙ ዳይሬክተር ደራሲ የሆነው ሰማኸኝ የሚባለው ግለሰብ እንግዲህ ይህንን ድራማ በዩቲዩብ ሳይሆን በካናል ፕላስ ነው እንዲታይ የፈለገው። ከነዛ መካከል በካናል ፕላስ አንደኛ ሰዎች ዲኮደሩን ገዝተው እንግዲህ እንዲጠቀሙ ተመልካቾች ይሄንን እንዲያደርጉ ይሄ የመጀመሪያው መስፈርት ነው። ቃና ላይ እንግዲህ የታየው አንደኛው ፕሮሞት ለማድረግ ይመስለኛል እና ከዛ አንግል ነው ፕሮሞት ለማድረግ ያክል ነው በቃና ላይ 5 ክፍሎችን እያሳየው። ያ ማለት ምዕራፍ 1 ማለት ነው። እንግዲህ አባትየው ልጅስ የተሰኘው ድራማ ሲጀምር አባትየው ከገጠር የመጣ ሰው ነው። ምንም እውቀት የሌለው ምንም ናውሌጅ የሌለው ሰው ነው። ልጁን ፍለጋ ነው ወደ ገጠር የመጣው። በጣም ይወደዋል። እንግዲህ መጻፍ አይችልም፣ ምንም ማንበብ አይችልም። ከዛ ባለፈ ደግሞ ልጁ ደግሞ ለአባትየው ቃል ገብቶለታል ወደ አዲስ አበባ እንደማይሄድ፣ እንደሚያስደስተው፣ ትምህርቱ ላይ በጣም ፎከስ እንደሚያደርግ፣ እንደሚማር ሁሉ ለአባቱ ቃል ገብቶለት ነበር። ነገር ግን ምንድነው የተፈጠረው? አባትየው ወደ ልጁ ጋር ሲመጣ ልጁን አላገኘውም። ያን ሰዓት ነበር እንግዲህ በቃ የማይገባበት ቤት የለም። ይገባል፣ ይወጣል፣ ይገባል። ነገር ግን አባትየው ልጁን ለማግኘት አይችልም ማለት ነው። ይሄ በጣም ልብ አንጠልጣይ ድራማ አሁን ላይ በካናል ፕላስ 10 11 አካባቢ ደርሷል። እንግዲህ ይሄ ድራማ ማለት ነው በኳሊቲ ቅድም እንዳነሳሁላችሁ በድምጽ ጥራት ሊሆን ይችላል፣ በቪዲዮ ኳሊቲ እንዲሁም በካስቲንግ ከዛ ባለፈ ደግሞ በቦታ ምርጫ በጣም እጅጉን እየተዋጣለት ምርጥ ድራማ ነው ማለት ይቻላል።
እንግዲህ እነዚህን ድራማዎች አንደኛ ለማግኘት ከፈለጋችሁ በካናል ፕላስ የገባችሁ ማግኘት ትችላላችሁ። በጣም የሚገርም ድራማ ነው። ከዛ ባለፈ ደግሞ ልጅየው ያው እንግዲህ አቶ አሸናፊ አባትየውን ይንከባከባል፣ ይወጣል፣ ይገባል። ነገር ግን ደግሞ መልአኩ ደግሞ የት እንዳለ አይታወቅም። ግን መልአኩን የሚያውቁት ጥቂት ሰዎች ናቸው። እንግዲህ መልአኩ በዛ አካባቢ በጣም ተወዳጅ ነው። በጣም ሰውን የሚፈራ፣ ሰውን የሚያከብር፣ ታዛዥ፣ ትንሹንም ትልቁንም የሚያከብር ሰው ነው። ነገር ግን አባትየው ደግሞ መልአኩን ፈልጎ ሲመጣ መልአኩ አልተገኘም ማለት ነው። እና ይታያችሁ በዚህ መካከል ነው እንግዲህ አቶ አሸናፊ ደግሞ ልጁን ከዚህ ቀደም በሚስቱ ላይ ሲማግጥ ሚስቱ ላይ በሚማገጥበት ወቅት ላይ ምንድነው የተፈጠረው? ይሄ መልአኩ የተባለው ሰው ይመለከታል እና አቶ አሸናፊ ደግሞ መልአኩን ያው እሱ ቤት ስለሚያሳድር ስለሚያስተምረውም ጭምር ያየ ከሆነና የሰማ ከሆነ ለማንም እንዳትናገር የምትናገር ከሆነ ብሎ ያስፈራረዋል ማለት ነው። እና በጣም በዚህ የተነሳ ነው እንግዲህ መልአኩ ይሄን ተመልክቶ ደብዳቤ ይጽፋል። የጻፈው ለአባቱ ነው። ምክንያቱም አንደኛ አባቱ ያለበት ሩቅ አገር ስለሆነ ያንን ደብዳቤ እንግዲህ ራሱ የሚያድርበት ክላስ ላይ አስገብቶ ይወጣል ማለት ነው። እንግዲህ በጣም ምርጥ ድራማ ነው። እንግዲህ እኔ ተናግሬ አልጨረሰውም። ያው ከምዕራፍ 1 ከክፍል 1 እስከ ምዕራፍ 5 ነው የተባለ የሚገኘው። ክፍሎቹ አሁን 10 ደርሰዋል። እንግዲህ በጣም ልብ አንጠልጣይ፣ ታይቶ የማይጠገብ በጣም ሰውን የሚስብ ምርጥ ድራማ ነው። እንግዲህ ይህን ድራማ ለማግኘት እንደነገርኳችሁ በካናል ፕላስ የገባችሁ ማግኘት ትችላላችሁ። የእናንተ ላይክ ደግሞ እንዳይረሳ። የእናንተ ላይክ እጅጉን ያስፈልገኛል። ሀሳብ ካላችሁ አስተያየት ካላችሁ የእናንተን አስተያየት እፈልጋለሁ። ኮመንት መስጫው ስር ላይ የእናንተን ሀሳብ እንድታስቀምጡ በድጋሚ ለመግለጽ እወዳለሁ። ስላዳመጣችሁኝ ከልብ አመሰግናለሁ። እንግዲህ ዳግም በአዲስ መረጃና በአዲስ ቪዲዮ እስከምንገናኝ ሰላማችሁ እጅጉን የበዛ ይሁን። ደህና ሁኑልኝ።